ዛሬ እንግዲህ ጅሪሽ እየሰራን ነው። ጅሪሽ ይሄ ሽንኩርት ተከትፉና በደንብ በደቃቁ ከዛ በኋላ ቲማቲም የተፈጨ ቲማቲም ይገባበታል። ማጁን ቲማቲም ይገባበታል። ከዛ በኋላ ይሄ ጅሪሽ ነው ማለት ነው። የዛሬ ምሳችን ጅሪሽ ነው። ውሃ ጠብ እየተደረገ አለበለዚያ ደግሞ የምትቀቅሉት ስጋ በደንብ አጥባችሁ አገንፍላችሁ ከዛ በንጹህ ውሃ ትጥዱና ይህንን የዶሮ ስጋ ተፈትፍቶ እዚህ ላይ ስለሚገባ ውሃውን ተጠቃሚ ትሆናላችሁ ማለት ነው። ውሃውን ትጠቀሙበታላችሁ። ይሄ ውሃው ስለሚያስፈልግ ትጠቀሙበታላችሁ። እዚህ ጋር ደግሞ ሾርባ አለኝ። እዚህ ጋር ይሄ ሾርባ ደግሞ አደስ፣ አስፈር፣ በጣጥስ፣ ጀዘር፣ ገራ በአንድ ላይ ይሰራል ማለት ነው። በጣም የሚጣፍጥ ቆንጆ ሾርባ ነው። ዛሬ ምሳችን ይሄን ይመስላል። እዚህ ጋር ያው የዶሮ ስጋ እየቀቀልኩ ነው። እዚህ ጋር ጅሪሽ ቆንጆ ተደርጎ የተሰራ እንደዚህ ውሃ ጠብ እያደረጋችሁ እሽት ታረጉታላችሁ። እሽት በደንብ ሙክክ ብሎ እስከሚበስል ድረስ እዚህ ጋር በደንብ ስንጥቅጥቅ ተደርጎ ስለሚጨመር ሾርቢቲም እየደረሰች ነው እንግዲህ። ይኸው እንዲበርድልኝ እዚህ ላይ ገለበጥኩት፣ በርዶ እንድፈጨው ማለት ነው። እዚህ ላይ ገለበጥኩት፣ ይበርዳል። ረቋን እንደዚህ ጣል እያደረጋችሁ በደንብ ታበስሉታላችሁ። በደንብ መብሰል ስላለበት ጣዕም እንዲሰጠው በጣም በዝቅተኛ እሳት ነው ታዲያ የምታበስሉት። በጣም በዝቅተኛ እሳት ቀስ እያለ ትምትም እያደረገ እንዲያበስለው ማለት ነው። እሳታችሁን ቀንስ ስታደርጉና በቃ እሱ ቀስ እያለ ትምትም እያደረገ ውሃውን ይመጣል፣ በዛውም ይበስላል ማለት ነው። አብዛኛችሁ መቼም ትሰሩታላችሁ። ያው የቤቱ ቅመምም ስራም ቢለያይም ግን ያው ይሰራል፣ ሁሉም ይሰራል ማለት ነው። እና ውዶቼ አብራችሁን የቆያችሁ ከወደዳችሁት ላይክ፣ ሰብስክራይብ፣ ኮመንት እንዲሁም ደግሞ ሼር አድርጉልኝ። ኮፕሊንክ ማድረጋችሁንም እንዳትረሱ። ኦኬ፣ ወዳችኋለሁ እኔ